የሰው ልጅ መጀመሪያ ራስህን መቀየር ስትፈልግ ትናንትና ያሳለፍካቸው ነገሮች ነው ራስ ላይ ሀፕን የሚያደርጉብ። ብዙ ጊዜ የራስክን ህይወት መቀየር ስትፈልግ ቀድሞ የሚመጣብህ ትናንትና ያሳለፍካቸው ትውስታዎች፣ ትናንትና ያሳለፍካቸው ተራራና ሸንተረር ሸለቆዎች ነው። ስለዚህ የሰው ልጅ መጀመሪያ ራስክን ህይወትክን የምትቀይረው ሂደህ አንድ ሆነ ተራራ ላይ ትደርሳለህ። እዚያ ሆነ ተራራ ላይ የምትደርሰው ደግሞ አንተ በፈለግከው መንገድ ሳይሆን አንተ ባልፈለግክበት መንገድ ነው የምትደርሰው። አንተ ባልፈለግክበት መንገድ ላይ ደርሰ ደግሞ አንተ በፈለግከው ልክ ህይወትክን መቀየር ከምንም በላይ ራስክን ክብሪት ጭራ አይደለም ራስ ላይ የምታቀጣጥለው። እንደገና ራስክን በራስህ አመለካከትና በራስህ አስተሳሰብ ራስክን ለመስራት ብዙ ትሬኒንግ፣ ብዙ ኮርሶች፣ ብዙ ዊዝደም ሊያስፈልግ ይችላል። ስለዚህ ትልቁ ነገር ራስህ ህይወት ላይ መጀመሪያ ማድረግና ማየት ያለብህ ነገር ራስክን ባደክበት ቤተሰብ ውስጥ ራስክን ባሳደጉ ቤተሰብ ውስጥ ያሳለፍከውን ህይወት የነሱን አመለካከትና የነሱን አስተሳሰብና ያንተን አመለካከትና አስተሳሰብ አንድ ካልሆነ ራስህ ህይወት ላይ አንድ አይነት ህይወት ለመኖር በጣም ትቸገራለህ። ያ የምትቸገረው ደግሞ ዓለም ባላወቀችበት መንገድ አንተም ባላወቅክበት መንገድ ራስህን የሰራህበት ፓራዳይም፣ የራስህ አይዴንቲቲ፣ የራስህ ኢጎ፣ የራስህ ፐርሰናሊቲ ያንተን ካራክተር ቢውልድ ለማድረግ በጣም ያስቸግራል። ያ ማለት ራስህን አፍርስህ መስራት አንድ ቤት እንኮ አፍርሶ ለመስራት ምን ያህል እንደሚያስቸግር ሁሉ የራስህን ካራክተር አፍርሰ ለመስራት ራስህ ህይወት ላይ በጣም ብዙ የሚያስቸግሩ በጣም የሚያደክሙ ብዙ ጉዳዮች ያጋጥመዋል። እነዚያ ነገሮች ደግሞ ያንተን የምትፈልገውን ውጤት ይሰጠዋል። ውጤቱን የሚሰጡህ እንዴት ነው ካልከኝ፣ በጣም የሚያስፈራህ ሸለቆ ውስጥ ልትገባ ትችላለህ። በጣም የሚያስፈራህ ዋሻ ውስጥ ሊሆን ይችላል ያንተ ሀብት ያለ ያንተ ንብረት ያለ። ስለዚህ እዚያ ዋሻ ውስጥ አንተና አንተ ብቻ ነው የምትገባው። ማንም ሊገባ አይችልም። ምክንያቱም አንተን የተሰጠህ ለአንተ ነው። ያንተ ተፈጥሮ ለአንተ ነው። ያንተን ተፈጥሮ ለማንም አልተሰጠም፣ ለማንም አልታደለም። ስለዚህ ራስህ ተፈጥሮ ላይ ለራስህ የተሰጠህ ዋሻ ውስጥ ገብተህ ደግሞ የራስህን ሀብትና የራስህን ንብረት ማግኘት ትችላለህ። ስለዚህ ራስህን ዴይ ቱ ዴይ የሚያታግልህን ነገር ትተህ የማያታግልህን ነገር ወደ ራሱ የሚስብህንና አትራክት የሚያደርግህን ነገር መስራት ስትጀምር የምትፈልገውን ራዕይና ህልም ልታገኝ ትችላለህ። በማትፈልገው ቦታ ላይ እየዋልክ የምትፈልገው ሪዛልት አይመጣም። ይሄንን በፍጹም 20 ምናምን ዓመት በኖርኩበት ህይወት አስተምረኝ። ህይወትን እያየሁት ነው። በማልፈልገው ቤት ውስጥ እየኖርኩ በማልፈልገው የስራ መስኩ ውስጥ እየኖርኩ ያ የሆነው ምንድን ነው? ዓለም ራሷ አንተ ልትሰራበት በፈለገችው መንገድ ልትሰራ ብለህ ራስክን ስለሰጠ ነው። ራስክን ግን በምትፈልገው ዓላማና በምትፈልገው ህልም መንገድ ውስጥ ስትገባ የምትፈልገውን ውጤት ታገኛለህ። ስለዚህ የብዙዎቻችን ውድቀት፣ የብዙዎቻችን የበታችነት አለቅት ውስጥና ሸለቆ ውስጥ ተቀብረን የቀረንበት የራሳችንን ህልም አይደለም የምንኖረው ዓለም የሰራችውን ህልም ነው። አንተ የራስህ ህልም እንኮ ምናልባት ትልቅ ሐውልት መገንባት ሊሆን ይችላል። ምናልባት ትልቅ ቤተ መንግስት መገንባት ሊሆን ይችላል። አንተ ግን የምትኖረው በየትኛው ዓለም ነው? ዓለም በቀጠረችህ ዓለም። ይሄ ደግሞ የሰውን ልጅ ሁሌም የባሪያ ተገዢ አድርጎ ቆልፎ አስሮ እየኖረበት ሀገሪትን የድህነት ችግር ውስጥ ያለችበት ዋነኛው ምክንያት ምንድን ነው? ይሄው ነው። ሌላ ምንም አይደለም። አንድ ክላስ ላይ ስንት አይነት ካራክተር ያላቸው ተማሪዎች ቁጭ ብሎ ሲማር ስታዩ 90 ተማሪ አንድ አይነት ክላስ ነው የሚወስደው።
የልጆቹ ካራክተር ግን ከ90 በላይ ቆጥረህ የሚጨርሰው ካራክተር ነው ያለ። ስለዚህ ራስህ ህይወት ላይም ማንጣት ያለብህ አንተ ወደምትፈልገው ዓላማ ስትሄድ፣ አንተ ወደምትፈልገው ህልም ስትሄድ በራስህ መንገድ የደረሱበት ሰዎች ያሳኩት ሰዎች አሉ። መከተል ያለብህ የምትከተላቸውን መጀመሪያ ላይ ያየኸውን ህልም ካንተ ውስጥ ያንተው ዓላማ ያንተው ራዕይ መሆኑን ራስህ ጠንቅቀህ ካወክ በኋላ ነው። ከዚያ በኋላ ማንንም አማከርከው አላማከርከው ማንም ምንም አያመጣም በአንተ ህይወት ውስጥ። አንተ የራስክን ህይወት አንተው ነህ የምትመራው። ትልቁን ድርሻህንና ሚናህን የምትጫወተው አንተው ነህ። ስለዚህ የራስክን ተፈጥሮ መቀየር ካለብህ ራስህ እንድትቀይራቸው በልብህ ውስጥ ያስቀመጠልህ መልእክት አለ። እግዚአብሔር ለአንተ የሰጠ መልእክት አለ። ስለዚህ የተሰጠውን መልእክት አንተ በምትፈልገው ደረጃ መልእክትን ካደርስ ያልታዘዘ ሰው እየጠየቅ የተላከውን መልእክት ረስተህ አፈር ትገባ። ብዙዎች እንኮ ህልማቸውን ሳያሳኩት የሞቱት፣ ብዙዎች ህልማቸውን ሳያሳኩት የኖሩት የሚከተሉት ልባቸውን ሳይሆን ውጭ ላይ ያለውን የሰዎችን ካራክተርና የሰዎችን ቫሊዴሽን። ሰው ደግሞ በውጤት እንጂ በጥረት የሰው ልጅ ማንም የፈለግከውን ያልጣር። ይሄ ነው ጥረትህ በጣም ጀግና ነህ በርታ የሚልህ አገኛለሁ ብለህ አስበህ ከሆነ ፈጽሞ ተሳስተሃል። ይሄን ራስህ ላይ መጀመሪያ ቀድመህ ነቅተህ ራስህ ተግባር ላይ ማየት አለብህ። ሁሌም ቢሆን ራስክን መፍጠር ከፈለግ የራስክን ሪያሊቲ፣ የራስክን ክሬቲቪቲ፣ የራስክን ሪያል የሆነውን ዓለምህን ማየት ከፈለግ ራስክን በምትፈልገው ልብ ውስጥ በተቀመጠልህ እስትንፋስ ልክ ውስጥ ለራስህ ኢሞሽንህን ስቴብል አድርግ። ሁሌም ራስህን በምትፈልገው ልክ የራስክን አቅምና ተሰጦ የራስክን እንትን ኮትኩት። በኮተኮትከውና ባረምከው ልክ ነው ምርትህን የምታገኘው። ስለዚህ ራስህ ላይ ቀድመህ መንቃት ያለብህ ሁሉም ሰው ሊሰራህ የሚፈልገው ዓላማን እሱ በሚፈልገው ደረጃ ነው፣ አንተ በምትፈልገው ደረጃ አይደለም። ስለዚህ አንተ በምትፈልገው ደረጃ የራስህን ዓላማ መስራት ከፈለግ ራስህ ስራ። ላንተ ማንም አይደርስም። አጫውቻለሁ፣ መክሬሃለሁ። አለባቸው እጀቴ ነኝ። ቻው ወዳጄ፣ በጣም እወድሃለሁ።